ሰላም ወዳጆች፣ ዛሬ ማውራት የፈለኩት ዓለም አሁን የደረሰችበት የእድገት ደረጃ እኛ እናውቀዋለን ወይ? ለእኛ በትክክል አዲስ ነው ወይ እድገት? ይህም በተመለከተ ነው እና ለምሳሌ ዓለም አሁን በጣም እጅግ ድንቅ ግኝት ነው ብለው የሚረባረቡበት ግኝት ከዚህ የበለጠውን እኛ ኢትዮጵያኖች ኖረነዋል ሆነነዋል። እና በውጭ ምን ይላሉ? የሆነ ኢትዮጵያዊ ሲያዩ እነኛ የድሮቹ ኢትዮጵያኖች የት አሉ? እናንተ እነማን ናችሁ? አይነት ነገር ይጠይቃሉ። እውነት ነው። አሁን ለምሳሌ በጥበብ በጣም ፊት የሚባለው ጥበብ አሁን ያለው ራስን መሰወር፣ በቅጽበት ከአንድ ቦታ ወደ ሌላ ቦታ ሄዶ መገኘት መሰል ነገር በጣም አሁን ፊት ያለ ቴክኖሎጂ እና ለብዙሃኑ ያልተዳረሰ ገና በውስኖች ብቻ እጅ ያለና የተወሰኑ ሰዎች ብቻ የሚጠቀሙበት ጥበብ ነው እና ይህን ጥበብ አሁን ያደጉት ሀገራት ነገሮችን ሰውረው መጠቀም እየቻሉ ነው። ወታደሮችን ይሰውራሉ፣ የጦር መሳሪያዎችን ይሰውራሉ፣ ሚስጥራዊ ቦታዎችን እና ማቴሪያሎችን ይሰውራሉ። ከቦታ ቦታ መንቀሳቀስም እስካሁን እነኚህ ናቸው ተብለው በግልጽ የሚታወቁ ባይሆኑም ለምሳሌ እንደ መረጃ ሰዎች መሰል ነገር በቅጽበት ከአንድ ቦታ ወደ አንድ ቦታ ያደርሳሉ። በቅርቡ ወደ ስራ ይገባል ተብሎ የሚጠበቀው በአውሮፓና አሜሪካ መሀል ያለው ይሄ ቴሌፓሲ ከአውሮፓ ወደ አሜሪካ ወይም ከአሜሪካ ወደ አውሮፓ እዛውም አሜሪካ ውስጥ ከሆነ ክፍላተ ሀገር ወደ ሌላ ክፍላተ ሀገር በቅጽበት መሄድ መቻል ይህንን እንትን በጣም ሰው አግኖ እያየ ያለው እየተነጋገረበት ያለ ድንቅ ግኝት ነው ብለው ነው እንትን የሚሉት እና ይሄ ነገር ግን እኛ ኢትዮጵያኖች ጋራ ቀድሞ የነበረ በጣም ቀድሞ የነበረ አያቶቻችን ቅድመ አያቶቻችን በቀላሉ ሲጠቀሙበት የነበረ የኛ የራሳችን ጥበብ ነው። ለምሳሌ ራስን መሰወር እንደ አጽመ ሰውር የሚባል የጥበብ አይነት የነበረና አባቶቻችን ከእግዚአብሔር የተሰጣቸውን የጥበብ አቅም ተጠቅመው ራሳቸውን ይሰውሩ ነበር። እጽዋቶችን ተጠቅመው እጅግ በጣም በዓለማችን ላይ ካሉት እጽዋቶች ውስጥ ከፍተኛ ኃይል ያላቸው እጽዋቶች ያሉት ኢትዮጵያ ውስጥ ነው። እኔ የዚህ ባለሙያ ምናምን ነገር አይደለሁም። ወደ 7500 አካባቢ የሚጠጉ እጽዋቶች ኢትዮጵያ ውስጥ ይኖራሉ እና ከነኚህ ውስጥም ከፍተኛ ኃይል ያላቸው እጽዋቶች ኢትዮጵያ ውስጥ ነው ያሉት። አናቃቸውም። አብዛኞቹም በተለያየ ተንኮል እንዲጠፉ እየተደረገ ነው። ለምሳሌ እንደ ባህር ዛፍ መሰል ነገር በመትከል ሌሎቹን እጽዋቶች የማጥፋት ማድረቅ፣ ፍራፍሬዎች ራሱ የምንመገባቸው ፍራፍሬዎች ከዚህ በፊት በጣም ብዙ የነበሩ ፍራፍሬዎች የት እንደገቡ ማይታወቅ የጠፉ አሉ። በጣም ብዙ አሁን በቅርብ እንኳን በእኔ እድሜ በጣም ማቃቸው ብዙ ፍራፍሬዎች ጠፍተዋል። እና ጥበብን በመጠቀም ምን ጥበብ በመጠቀም መሰወር ይቻል ነበር። ቴሌፓሲ አሁን ዓለም ደረስኩበት የሚለውን በተመሳሳይ አባቶቻችን አሁንም በጥበብ ከአንድ ቦታ ወደ አንድ ቦታ በቅጽበት አለምንም ሌላ ማቴሪያል ራሳቸውን ወስደው ይሄዱ ነበር እና በደመና በመጫን በሚል ይታወቃል። ለምሳሌ ከኢትዮጵያ ወደ ኢየሩሳሌም የበቁ አባቶች በቀላሉ ይሄዱ ነበረ። ሌላም በጣም ብዙ ይሄ ነገር ይደረጋል። እንደ ነጮቹ የኛ የሆነ አይነት ነገር ተጽፎ በዶክሜንት ለብዙሃን ስለማይቀርብ በይበልጥ እንደዚህ አይነት የጥበብ ስራዎች
ውስኖች ብቻ እጅ ስለነበረ ለብዙሃኑ ብዙ ሲዳረስ ስላልነበረ ብዙ አናውቀው። ግን በተጨባጭ አለ። አሁንም አሉ ይሄንን ማድረግ የሚችሉ ሰዎች አባቶች። እና ምንድነው ይሄ ጥበብ ለእኛ አዲስ አይደለም። ምንድነው ያሉን? የዓለም የእድገት አቅጣጫ ይሄ ነው አሉንና እኛን አሁን እድገት ነው ብለን በምንሄደው መንገድ አሳዩንና እነሱ ግን ወደ ኋላችን ድሮ እኛ ጥለን ወደ ሄድነው ጥበብ ተመልሰው እሱን እንደ አዲስ አገኘ ነው አሉን። ለዛ ነው እናንተ እነማን ናችሁ የሚሉን እኛን ኢትዮጵያኖች። እናንተ እነማን ናችሁ? እነኛ የድሮቹ ኢትዮጵያኖች የታሉ? ኢትዮጵያን በትክክል የሰሯት ኢትዮጵያኖች የታሉ የሚሉ ለዛ ነው። ስለዚህ አንድ ምሳሌ አለ። አገር ቤት ውሻ በጣም ሲያስቸግር ወይ ተናካሽ ሲሆን አሊያም አስቸጋሪ ሲሆን ከቤት እንዲጠፋ የሚያደርጉበት አንድ ዘዴ አለ። አፍንጫው ላይ ቅቤ ይቀቡትና ውሻውን ይለቁታል። ውሻው የሚያሸተው ቅቤ ገና የሚደርስበት እየመሰለው የለም አገር ጥሎ ይጠፋል፣ አይመለስም፣ እዛው ይጠፋል። እኛን እንደዛ ነው ያደረጉን። ምንም የሚጨበጥ ነገር የሌለው ተስፋ የሌለው የእድገት መንገዱ ይሄ ነው ብለው አፍንጫችን ላይ ቅቤ ቀብተው ለቀቁን። ይዘን ከነበርነው ወርቅ ነገር አላቀቁን። ዓለም ላይ አሁን በጣም ውድ የሚባሉት ነገሮች እጅግ በጣም ሰው የሚረባረብባቸው በብረት የሚሰሩ መኪና፣ ኤሌክትሮኒክስ፣ በጣም ብዙ ነገሮች መነሻቸው ከብረት ጋር የተያያዘ ስራ ነው። ይህንን መስራት የሚችል የትኛውም ሙያተኛ እያሳደቀ የሚያመጣው ጥበብ ነው። ለእኛ ሀገር ምናሉን ቀጥቃጭ ቡዳ ምናምን ብለው ማህበረሰብ ውስጥ ራሱ ተቀባይነት እንዳይኖራቸው እንዲገለሉ ተደርገው ሙያተኞቹ ራሳቸውን ከሙያው አራቁ። ልምድ ነው። ከአባት ወደ ልጅ አብሮ ሲሰራ የነበረ ሰው ሙያውን እየተማረ ነው ማደግ ያለበት። አሁን የምታያቸው ዓለማችን ላይ በጣም ውድ የሚባሉት በጣም ፐርፌክት ተደርገው የተሰሩ በብረትና በፕላስቲክ የሚሰሩ ነገሮች እያደጉ ነው የሚመጡት። እኛ ይዘን የነበረውን እድገት አቋረጥ ነው። በዚህ ምክንያት አሉን እኮ አፍንጫችን ላይ ቅቤ ቀብተው ላኩን። እጅግ በጣም ብዙ ዋጋ የሚሸጡ ልብሶች፣ እነኚህ ልብሶች የሚሰሩት በማሽን ነው አሁን። እኛ ሀገር ግን ሽምንና ድሮ የነበረ እስቲ ነው አሁንም አለ። ይሄንን ማሳደግ ነው የነበረብን። ሰዎቹ እየተገፉ በብቃት እንዳያሳድጉት እያፈሩ እየተሸማቀቁ ተዉት። እነሱ ተቀበሉ ሌላውንም በሙሉ። ስለዚህ ምንድነው አሁን የምንሄድበት መንገድ መሞቻችን ነው። አፍንጫችን ላይ ቅቤ ተቀባን፣ ውሻ ሆንና። ስለዚህ ይችን ቅቤ ጥርግ እናደርግና ከአፍንጫችን ላይ የሚሸተን ነገር ሌላ ጋር ሩቅ ያለ ሳይሆን እኛ ጋር የተውነውና እኛ ጋር ያለውን ተረድተን ወደ ራሳችን እንመለስ። በየትኛውም አይነት ሙያ ላይ ያለ ሰው በአካባቢው ቀጥቃጭ፣ ብረት ሰራተኛ፣ ሸክላ ሰራተኛ፣ በሽምንና፣ በቆዳ መፋቅ፣ በተለያየ አይነት ሙያ ላይ የተሰማራ ሰው ወደ ሙያው ይመለስ፣ ያሳድገው። ሌላም እድገት አለ ብለን መጓጓታችንና ዝም ብለን በማይጨበጥ ነገር መሄዱን ትተን ወደ አባቶቻችን ጥበብ እንመለስ። አሁን የገባው ሰው ማድረግ ያለበት ምንድን ነው? ሁሉም ሰው ራሱን ለዚህ አዘጋጅ ያስተምር፣ ልጆቻችንን እናስተምራቸው። የዛን ጊዜ ኢትዮጵያን መልሰን በእጃችን እናደርጋታለን።
ኢትዮጵያኖች እኛ እንደሆን በትክክል እናሳያቸዋለን። ትናንትና ብቻ ሳይሆን ዛሬም አለን። አሁን በጣም ችግር ውስጥ ወድቀናል። መውደቃችን ግን በትክክል ማንነታችንን እንድናቅ ራሳችንን እንድንፈልግ ራሱ ገፍቶ ያመጣናል። ሰው አሁን ተጨንቋል፣ ተጠቧል። ምን ማድረግ እንዳለበት አያውቅም። ሲጨንቀው ግን ወደዚህ ይመጣል። መንገዱ ይሄ ብቻ ነው፣ አለቀ። እኛ ላንደርስበት እንችላለን፣ ልጆቻችን ግን ይደርሱበታል። አውሮፓና አሜሪካ አሁን ያለውን እድገት ያገኙት 100 ዓመት ባልሞላ ጊዜ ውስጥ ነው። ከ100 ዓመት በፊት የሚበላ የሚቀመስ ጣቶ ጫማ የተበላበት አጋጣሚ አለ። ይሄ ቅርብ ጊዜ ትዝታ ነው፣ የአያቶቻችን ጊዜ ነው። እና በአጭር ጊዜ እኛ ባለን ሪሶርስ ለምሳሌ አውሮፓ ውስጥ በአመት አንድ ጊዜ ነው ማምረት የሚችሉት አትክልት ምናምን አዝርት። አውሮፓ፣ አሜሪካ፣ ቻይና ተመሳሳይ፣ ምናልባት አውስትራሊያ እንደዛ ላይሆን ይችላል። እኛ ጋር ግን ሌላ ነገር አለ ጎበዝ። በፍጹም ሌላ ዓለም ላይ የሌለ ኢትዮጵያ ውስጥ ብቻ ያለ የሚገርም ነገር ነው ያለው። እኛ በአመት 3 ጊዜ አለምንም ችግር ማምረት እንችላለን። በጣም የሚገርም ግን ሰነፎች ነን። ይሄንን ስንፍናችንን ካልተቀበልነው መለወጥ አንችልም። መጀመሪያ ሰነፎች መሆናችንን በትክክል መውሰድ አለብን። ለምሳሌ ግድ አይደለም እኮ መሬት፣ 1 ጋሻ መሬት፣ 2 ጋሻ መሬት። የምግብ ዋስትናን እያንዳንዱ ሰው ቤቱ ማረጋገጥ ይችላል። የተወሰነች ቦታ ለምሳሌ 2 ሜትር በ1 ሜትር ስፋት ያላት ቦታ፣ ነፃ ቦታ ቤቱ ጓሮ ምናምን ካለው የሆነ ሰው ተመሳሳይ እንደዚህ አይነት የተለያየ ቦታ እዛው በቤቱ ዙሪያ 3 ቦታ 4 ቦታ ካለው ለአመት ሙሉ የምግብ ዋስትና መስጠት ይችላል። ትንሽ ነገር እኮ ነው ይሄ። 2 ሜትር በ1 ሜትር ስፋት ያላት ቦታ ካለች እሱም ከስር ሌላ ነገር ሊሆን ይችላል። ለምሳሌ የቤታችንን ራሱ ዙሪያውን ያንዳንዱ ሰው የሆነ ቤት ውስጥ ይኖራል። የቤታችን ዙሪያውን ብቻ የአመት የምግብ ዋስትና 100% ይሰጠናል። አንድ ትንሽ የምሳሌ ላስረዳ። አንድ ትንሽ የምሳሌ ሊሆን የሚችል ነገር በዚህ ወረቀት ማስረዳት ፈልጋለሁ። እንግዲህ እንደምታዩት ይሄ ወረቀት ትንሽ ራቅ ላድርገው መሰለኝ። በእንጨት ነው የሚሰራው። ቀለሙ ደብዛዛ ስለሆነ በደንብ አይታይም። ከዚህ ወደዚህ እርዝመቱ ወደ ጎን እርዝመቱ 1 ሜትር ከ80 ነው። ወደ ላይ ከፍታው 2 ሜትር ከ25 ሳንቲም ነው። ስፋቷ ከኋላ ወደፊት 60 ሴንቲሜትር እስከ 1 ሜትር ይሆናል እና ወደ ላይ እንደምታዩት 1 2 3 4 5 6 ሳጥን አለው። እያንዳንዱ ሳጥን 45 ሴንቲሜትር ከፍ ያለ ነው እና እዚህ ላይ ምንድነው ማድረግ የምንችለው? እንደዚህ አይነት በእንጨት የተሰራ ነገር እናዘጋጅና ይህንን ለማዘጋጀት ወደ 15 የሚደርሱ 2 ሜትር ርዝመት ያላቸው እንጨቶች ካለን በቂ ነው። ከዛ በኋላ በትንንሽ ቁርጥራጭ ነገሮች መጠቀም እንችላለን። እንደዚህ አይነት አንድ ሳጥን ካዘጋጀን በኋላ ይሄ ሳጥን አጠቃላይ የሚወስደው ቦታ በስፋቱ 1 ሜትር ስፋትና 2 ሜትር ርዝመት ያለው ቦታ ነው የሚፈልገው። ወደ ላይ ከፍታ ችግር የለብንም። ከዚህ በኋላ እዚህ ውስጥ የሚቀመጡት ነገሮች ከተለያየ ነገር ሊሰሩ ይችላሉ። ከሸክላ ሊሰሩ ይችላሉ፣ ሊገኝ ይችላል። ቆራጣ ጀሪካን፣ ያለቀ የሞተ ጀሪካን፣ አሮጌ ባልዲ መጠቀም ይቻላል። ይሄ ከሌለን ሌሎችም እንደ
ልብስ ማጠቢያ የሚመስሉ የሆነ ሰርክል ሰፋ ያሉ ፕላስቲኮች፣ የትኛውን ፕላስቲክ መጠቀም እንችላለን። ይሄ ከሌለን የመጨረሻው አማራጭ ኩርቱ ፔስታል መጠቀም እንችላለን። እያንዳንዱን ኩርቱ ፔስታል በአፈር ይሞላል። በአካባቢያችን አፈሩን የሚያለማ ማዳበሪያ፣ የተፈጥሮ ማዳበሪያ በበቂ ሁኔታ አለ። በአካባቢያችን ያለ ጫካ ውስጥ በመሄድ ጫካ ውስጥ ከቅጠልና ከሳር እዛው የበሰበሰ መዓት ግብአት የሚሆን ነገር አለ። እሱን አምጥተን ከአመድ ጋር በመቀላቀል ኖራ፣ ለቤት ቀለም የምንጠቀምበት ኖራ፣ የተወሰነ ኖራ፣ እሱን ወስዶ በመቀላቀል ቤት ውስጥ እንስሳ ካለ የእንስሳውን ፍግ አብሮ በመቀላቀል የተፈጥሮ ማዳበሪያ እናዘጋጃለን። ቤታችን እንኳን እንስሳ ከሌለ ምንድን ነው ልናደርግ የምንችለው? ለምሳሌ አብዛኛው ሰው ሊጠቀመው ስለሚችል ነው። እኛ ሀገር የእንስሳት ገበያ አለ። ገበያ ውስጥ የእንስሳቶቹ ተረፈ ምርት እዛ ይገኛል። በሳምንት ውስጥ እኮ አንድ ቅርጫት ወይም 5 እስከ 10 ኪሎ ምናምን መሰብሰብ ከቻል፣ ለምሳሌ በሬ የሚሸጥበት አካባቢ ብንሄድ በእርግጠኛነት በየገበያው ዝም ብሎ በአጠቃላይ የለም ከተባለ ከ50 ኪሎ የማያንስ የከብቶች እበት እናገኛለን። ያው ሁላችንም ስለምንጠቀመው ማለት ነው። ይሄንን ቪዲዮ የሚያይ ሰው ስራዬ ብሎ ቢሰራ በትክክል ይጠቀምበታል። በሳምንት 5 ኪሎ እበት ማምጣት ከቻለ በቂ ነው። 4 ጊዜ ቢያመጣ 20 ኪሎ ለዓመት የሚሆነውን ምግብ ለማዘጋጀት በቂ ነው። ኦኬ። ይሄንን በመቀላቀል እያንዳንዷ የኩርቱ ፔስታል ላይ አንዳንድ ኪሎ፣ ግማሽ ኪሎ አፈሩ ላይ ቢቀላቅለው አፈሩ አስተማማኝ የሆነ ማዳበሪያ ያገኘ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? በአመት ውስጥ በትክክል ልንጠቀምበት የምንችል ነው። ድንች፣ ጎመን፣ ካሮት፣ ሽንኩርት፣ ቃሪያ፣ ቲማቲም፣ እነኚህ ነገሮች ካሉ ከተገኘ ማባያ ይጨመርበታል። ከሌለ እነኚህ በቂ ናቸው ለመኖር። እጅግ በጣም አስተማማኝ ጥራት ያለው ንጹህ ምግብ ጭምር መመገብ እንችላለን። እና አሁን ያልናቸው አዝዕርቶች አለምንም ማዳበሪያ በ3 ወር ለምግብነት ይደርሳሉ። በ3 ወር ውስጥ ለምግብነት ይደርሳሉ። በ3 ወር ለምግብነት ከደረሰ ለዓመት የሚያስፈልገ ምን ያህል እንደሆነ እናውቃለን። እና እያንዳንዱ ኩርቱ ፔስታል በትክክል አሁን እንዳልነው አፈሩ ላይ አልሚ ነገር ጨምረንበት አንድ ኩርቱ ፔስታል ላይ አንድ ድንች ብናስቀምጥ ያቺ ድንች በእርግጠኛነት ከ2 ኪሎ ያላነሰ ድንች ይመርታል። ቲማቲም አንድ ኩርቱ ፔስታል ላይ 2 እግር ቲማቲም ብንተክል 2 እግር ቲማቲም በ3 ወር ውስጥ በእርግጠኛነት ከ2 እስከ 4 ኪሎ ግራም ቲማቲም ይመረትበታል። ይሄ አለማዳበሪያ ነው። ቃሪያ አንድ ኩርቱ ፔስታል ላይ 4 እግር ቃሪያ ብናደርግበት ከ4 እግር ቃሪያ ሚኒመም በ3 ወር ግማሽ ኪሎ ቃሪያ ትንሹ ነው፣ ይሄ እናመርታለን። ካሮት አንድ ኩርቱ ፔስታል ላይ 5 እግር 5 ፍሬዎች ብንተክል 5 ዘለላ ካሮት እናመርታለን። እና ምንድነው የሚደረገው? አንዱን አይነት ግሩፕ ቃሪያ፣ ቲማቲም፣ ድንች፣ ሽንኩርት እና ጎመን ለ20 ምናምን ቀን የሚሆነንን አንድ ጊዜ እንተክላለን። በአመት ውስጥ ያለን ቀን 4 ጊዜ ነው የሚመረተው ብያለሁ። በየ25 ቀኑ ብንተክል 5-6 ቦታ እንደዚህ 2 ሜትር ስፋት ያላቸው ቦታዎች ብንጠቀም የቤታችንን ዙሪያ ብቻ ብንጠቀም ከቤታችን ግድግዳ
ግድግዳውን ጨምረን 1 ሜትር ስፋት ያለው ቦታ ብንጠቀም እና ዙሪያውን በጣም በቂ ነው። ይሄ ለአንድ ቤተሰብ ከአምስት ስድስት የሚሆን ቤተሰብን በትክክል ሊመግብ የሚችል አትክልት ማምረት እንችላለን። እና ምንድነው የሚሆነው? ለ25 ቀን የሚያገለግለን ነገር አንድ ጊዜ እንተክላለን። ከ25 ቀን በኋላ ሁለተኛውን አይቋረጥም። ከ25 ቀን በኋላ ሶስተኛው፣ ከ25 ቀን በኋላ ብለን 6 ቦታዎች ቢኖሩ በእነኚህ 6 ቦታዎች ዓመቱን ሙሉ አስተማማኝ የምግብ ዋስትና መስጠት እንችላለን። ግፋ ቢል በሳምንት አንድ ጊዜ 1 ጀሪካን ይሄ ያልነው አንዱ ሳጥን ውሃ ይፈልጋል። 6 ካሉን በየቀኑ 1 ጀሪካን ውሃ እንሰጣቸዋለን ማለት ነው። ቁርስ ከመብላታችን በፊት 1 ጀሪካን ውሃ ከየትም ይሁን ማምጣት። ቧንቧ ካለ ኦኬ፣ ከሌለ መጫን፣ በአህያ ከቻል፣ ካልቻን በትከሻችን ምን አለበት። እኔ 1 ጀሪካን ውሃ ከምኖርበት 400-500 ሜትር ሄጄ ይዤ ባመጣ መነቃቂያ ነው። ቤት እናቶች ቁርስ እስኪያዘጋጁ ድረስ 1 ጀሪካን ብድግ አድርጎ ሄዶ ማምጣት ምን አለበት? ስንፍና ነው። ይህን በማድረግ አባቶች ለምሳሌ በጣም ብዙ ነገር ለፍተው ተቸግረው ነው ቤት የሚያኖሩትና ይህን አድርጎ የቤት የምግብ ዋስትናን ማረጋገጥ ይቻላል። የመጀመሪያው ነገር ሞራል የሚነካ ነገር ወዳጄ፣ ልጆች ዳቦ ሲሉ የሚበሉት ሲያጡ ያስጨንቃል። እውነት ነው፣ ያስጨንቃል። ይህን ማድረግ ስችል ይህን ችግር ቀረፍከው ማለት ነው። የሚበላ ችግር ከሌለበት ሰው በራስ መተማመኑ ይጨምራል። ክፉ ነገር ለማድረግ አይሄድም። ለመስረቅ፣ ለመዋሸት፣ ለመስበቅ፣ ሕሊናውን ሽጦ በረካሽ ለማጎብደድ አይገደድም። ከዛ በኋላ የመልበስ ጉዳይ ግድ የለም። መጀመሪያ እንዳይበርደን ይሄ ነገር ቦታ ካለና በስፋት ከተጠቀምንበት ለገበያ ራሱ ሊሆን ይችላል። አባቶች አልን እንጂ እናቶች በቂ ናቸው ለዚህ። አንድ ሴት ይህንን ለማድረግ በቂ ነች። ሳጥኑ ከተዘጋጀላት በኋላ ሁሉንም ነገር ማድረግ ትችላለች። የደረሱ ልጆች በቀላሉ ያሰጣል። እንጆይ እያደረጉ እየተዝናኑበት እንዲያው በሳምንት በ25 ቀን ምን ማለት ነው? ወደ 5 ሳምንት አለ። በሳምንት ውስጥ 5 ኪሎ ድንች ካለ ከሌላ ነገር ጋር ከበቂ በላይ ነው። ኦልሞስት አይርበንም ማለት እኮ ነው። ረጅም ሰዓት ስናወራ ስንጫወት የሆነ ነገር ስናደርግ ነው የምንውለው እና በየቀኑ ለዚህ ስራ ለምሳሌ 1 ሰዓት ብትሰጠው በጣም በቂ ነው። በቃ ጎበዝ፣ ያለንን እንጠቀም። አውሮፓና አሜሪካ በአመት 1 ጊዜ ብቻ ነው ማምረት የሚችሉት ብያለሁ። አየሩ አይፈቅድላቸው። በረዶ በሆነ ጊዜ ምንም ነገር ሊለማ አይችል፣ ይደርቃል። ቤት ሰርተው እኛ ጋር አሁን አበባ እንደሚሸጡት ቤት ሰርተው በላስቲክ ሸፍነው ማሞቂያ ከፍተው የፀሐይ ብርሃንን የሚተካ አምፖል አድርገው አትክልት ያመርታሉ። በጣም በውድ ይሸጣል። እኛ ሁሉ ነገር ሞልቶ እጃችን ላይ እያለ በስንፍናችን እንራባለን። ኢትዮጵያኖች ችግር አናቅም፣ አሁንም አናቅም፣ ችግርን አናቅም። ለሞት የሚያደርስ እራብ 1-2-3 ጊዜ ባለፉት ጊዜያቶች ተከስተዋል። የቅርብ ጊዜ 77ቱ ነው ብዙ ሰው የጨረሰብን ረሃብ። እሱም የዛን ጊዜ በዚህ ደረጃ አይደለም፣ እንደሌላው ዓለም እንደተፈጠረው አይደለም። እዚህ ሀገር እኮ ረሃብ ቢፈጠር በክረምት አይነ እያየ አለማበቅ ምንም መሸሻም እንኳን የለም፣ ትሞታለህ። አውሮፓና አሜሪካ ማለት ነው። እኛ ሀገር ግን አይደለም። ስለማናውቀው ነው እንጂ ምድሩ ሙሉ ምግብ ነው። ስራ ስሩ ምግብ ነው።
አውሮፓና አሜሪካ እኛ ጋር አረም ነው ብለን ነቅለን የምንጥለው እዚህ ምግብ ሆኖ ይሸጣል በውድ ዋጋ። የሚገርም ነው። ያለንን እንጠቀም። መጀመሪያ ሀገርን መለወጥ የሚቻለው አንድን ሰው መለወጥ ሲቻል፣ አንድ ላይ ሀገር መለወጥ የሚባል ነገር የለም። አንድን ሰው መለወጥ ሲቻል ሀገር ይለወጣል። እያንዳንዱ ሰው የምግብ ዋስትና ሰጠ ለራሱ ማለት በዚህ መንገድ ሀገር ተለወጠች ማለት ነው። ጤነኛ ነው፣ አይርበውም፣ ወደ ፈለከው ነገር ማስማረት ትችላለህ። ሌላ ነገር ማሰብ ይጀምራል። አራበውማ ከዛ ስለ ልብሱ ያስባል፣ ስለ ጫማው ያስባል። ከዛ በኋላ የሚሰራውን ስራ በበለጠ ለመስራት ተረጋግቶ ያስባል። እውነት ነው፣ ብዙ ነገሮች አሉ፣ ሌሎች እጅግ በጣም አስቸጋሪ ነገሮች። ግን የመጀመሪያው ነገር የአብዛኛው ሰው ችግር ይሄ ስለሆነ ይሄንን ነገር ለመቅረፍ ሁላችንም እስኪ አንድ ስንዝር እንጓዝ። የመጀመሪያው ነገር ይሄንን የምታዩ ምናልባት በትክክል የሚቸግራቸው ሰዎች ይህንን ፊልም ላያዩት ይችላል፣ ይህን ቪዲዮ ላያዩት ይችላሉ። በተለያየ መንገድ ስልክ የላቸውም፣ ቢኖራቸውም ኢንተርኔት መጠቀም አይችሉ ይሆናል። ምናልባትም ዩቲዩብ ይሄን ያህል እየገቡ ወይም ፌስቡክ ላይ ገብተው ይሄን ያህል ላያዩ ይችላሉ። የምታዩ ሰዎች አካፍሉት፣ ይህንን ዘዴ ንገሩት። ስራችሁ ላሉ ለተቸገሩ ንገሯቸው፣ አርግ በሏቸው። ምናልባት የምትረዷቸው ነገር ካለ በየቀኑ 5 ብር፣ 10 ብር፣ 100 ብር ከምትሰጧቸው ይሄንን ማተሪያል አንዴ ግዙና እያይዟቸው። ኦልሞስት ራሳቸውን ቻሉ ማለት ነው። በቃ አለቀ። እናንተን አያስቸግሩም፣ ያስቸግራሉ ማለት ነው። እነሱ ራሳቸውን ችለው ስላያችኋቸው ብቻ እርካታ ነው የሚሰማቸው። ማንም ሰው ይሄን ያርግ። ቀላል፣ በጣም ቀላል፣ ምንም ነገር የማይፈልግ አዲስ አበባ ከተማ ውስጥ የሚኖር ነዋሪ እያንዳንዱ ሰው ይሄን ማድረግ ይችላል። ምናልባት ኮንዶሚኒየም ላይ የምትኖሩ ሰዎች ፎቅ ውስጥ የምትኖሩ ያከባድ ሊሆን ይችላል። ቀላል የማይባል ሰው ግን ዝም ብሎ ነው መኖሪያ ውስጥ ነው የሚኖረው። ወደ ክፍለ ሀገር ያለው ሰው ሌላው ሰው አስተማማኝ በሆነ መንገድ ነው። ጭራሽ ሰፊ ቦታም ስላላቸው ለምሳሌ ከቤት ውጭ አጥር ያላቸው ሰዎች የአጥሩን ዙሪያ ይሄን የሚያደርጉ መብላት ብቻ አይደለም ይሸጣሉ በስነ ስርዓት። እናቶች ይሄን ቢያደርጉ ጨው፣ በርበሬ፣ ቡና ምናምን ባላቸውን አይጠይቁም፣ አይቸገሩም። ይሄ ትልቁ ችግር ለእናቶች ነው። ልጆች መጥተው ማማ ራበኝ ሲሉ ከባድ ነው። ጉዳዩን ቀላል አድርገን አንየው። ከጥቅሙ አንጻር ነው። አድራጎቱ ቀላል ነው። ቀላል ነው ሲባል ብለን በአንድ ሰዓት በሁለት ሰዓት ውስጥ አድርገን የምንጨርሰው ነገር አይደለም። እውነት ነው። ግን ካስብንበትና ከተነሳን ኦልሞስት ይሆናል። መልካም። በዚህ ጉዳይ ሌሎችም እንደዚሁ የሚሰማኝን ነገር ለመግለጽ እሞክራለሁ። ይሄንን መረጃ አይታችሁ ከተመቻችሁ ሼር ሊንክ አርጉት፣ ላይክ አርጉት፣ ሌሎችም እንዲደርስ። ምናልባት 1000 ሰው አይቶት 2 ሰው ከተጠቀመበት ይሄ ትልቅ ነገር ነው። ሁሉ ጊዜ ይሄ ነገር እኔ እንትን ይለኛል። መልካም ጊዜ። ሰላም ለእናንተ ይሁን። ቻው።